ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ሰላም ዩቲዩብ እንዴት ናችሁ? ዛሬ በአንድ ቪዲዮ ተገናኝተናል። ከዚህ በኋላ በዚህ ዩቲዩብ ትሬድ ሪካፖችን እንዲሁም የተለያዩ ትሬድ ነክ የሆኑ አናሊሲሶችን የምለቅላችሁ ይሆናል። ዛሬ የምለቅላችሁ ኢሮ ላይ 1 to 5 በላይ አርአር የሰጠኝን ትሬድ ነው። ኦልሞስት ወደ 100 ፒፕስ ሙቭ አድርጓል። እሱን አናሊሲስ አብረን ትሬድ አናሊሲስ የምናደርግ ይሆናል። አብራችን ቆይ። ከዴሊ ነው የምንጀምረው። ትሬዱ ሐሙስ ዕለት አሁኑ ሐሙስ ነው የተወሰደው። ይሄኛው ትሬድ ነው የምታዩት ትሬድ ማለት ነው። ፕሬስ ምን ነበረ ሲያደርግ የነበረው? እንደምታዩት ይሄ ዴሊ ቻርታችን ነው። ፕሬስ ምን እያደረገ ነበረ? ዳውን ትሬንድ እየሰራ ነበር የመጣው። እኔ ኤክስፔክት አድርጌ የነበረው ከዚህኛው ፌር ቫልዩ ጋር ወደ እነዚህኞቹ ሀዮች እዚህ ጋር ያሉት ኦልሞስት ኢኳላዮች ናቸው። ወደ እነዚህኞቹ ሀዮች ሪያክት ያደርጋል ብዬ እየጠበቅኩኝ ነበረ፣ ግን አልሆንም። ለምን ወደ ሴድ ሽፍት አድርግ ካላችሁኝ ደግሞ እዚህ ጋር ያለውን ፌር ቫልዩ ጋፕ የምናደርገው ኢንቨርስ አድርገው ማለት ነው። ይህን ፌር ቫልዩ ጋፕ ኢንቨርስ በሚያደርግበት ጊዜ እኔ ቀጥታ ሀሳቤን ወደ ባይ ነበረ፣ ቀጥታ ሀሳቤን ቼንጅ አድርጌ ወደ ሴል አድርጉት ማለት ነው። ይሄኛውን ኢንቨርዥን ፌር ቫልዩ ጋፕ እንደ ሃየር ታይም ፍሬም ኪ ኤሪያ ነው የወሰድኩት ማለት ነው። እዚህ ጋር የምታዩትን ፌር ቫልዩ ጋፕ አለ፣ ግን ኦልሞስት ፕራይስ ሐሙስ ዕለት ስለነበረ እንደምታዩት እዚህ ጋር ሐሙስ ዕለት ነበረ። ሐሙስ ዕለት ወደዚህኛው ፌር ቫልዩ ጋፕ ገብቶ ከዛ አርብ ደግሞ ሙቭን ያደርጋል፣ የሳምንቱ ሙቭ ያደርጋል ብዬ አልጠበቅኩም። ብዙ ጊዜ ከረንሲዎች የሳምንታቸውን ሙቭ ከእሮብ ወይም ሐሙስ፣ አንዳንድ ጊዜ ደግሞ ማክሰኞ ቀን ነው የሚያደርጉት። ሐሙስ ቀን ነው ሙቭን ያደርጋል ብዬ ጠብቄ የነበረው። ለዛ ደግሞ አሪፍ የሆነ ኪ ኤሪያ ምን አገኘኝ? ይሄኛውን ፌር ቫልዩ ጋፕ ኢንቨርዥን ፌር ቫልዩ ጋፕ አገኘኝ ማለት ነው። ቀጥታ ወደ ሚድል ታይም ፍሬማችን እንወርዳለን። ሚድል ታይም ፍሬማችን ላይ በምንወርድበት ጊዜ የምትመለከቱትን የፎር አወር ኢንተርናል እናገኛለን ማለት ነው። ይሄኛው የዴሊ ፌር ቫልዩ ጋፓችን ኢንቨርዥን ፌር ቫልዩ ጋፓችን ነው። ይሄኛው ከዚህኛው በላይ ደግሞ ምን አለ? እዚህ ጋር የፎር አወር ኢንተርናል አለ ማለት ነው። ይሄኛው የምትመለከቱት የፎር አወር ኢንተርናል አለ። ፕራይስ ምን አደረገ? እዛ ፎር አወር ኢንተርናል ላይ ገባና ይሄኛው ሊኪዲቲ ወሰደ ማለት ነው። ኢንተርናሎች ላይ ሊኪዲቲ በሚወሰድበት ጊዜ በጣም አሪፍ የሆነ ፓወርፉል የሆነ ሴታፕ ይሰጠናል ማለት ነው። የምታያቸው ደግሞ እዚህ ጋር ምን አሉ? ታርጌት ሊሆኑ የሚችሉ ሊኪዲቲ ኤሪያዎች አሉ። እኔ ታርጌት የነበረው እነዚህን ሊኪዲቲ ኤሪያዎች ነው ማለት ነው። የሜታ 5 ስክሪን ሾቴንም እዚህ ጋር አስገባላችኋለሁ፣ አንድ ላይ አድርጌ አያይዝላችኋለሁ ማለት ነው። ምን አደረገ ፕራይስ? እዚህ ጋር ይሄኛውን ሃይ ወሰደ ፌር ቫልዩ ጋፕ ላይ ማለት ነው። ፌር ቫልዩ ጋፕ ላይ የፎር አወር ኢንተርናል አለን ማለት ነው። የፎር አወር ኢንተርናል ከተወሰደልን በኋላ ቀጥታ ወደ ሎወር ታይም ፍሬም ወይም ደግሞ ኢንትሪያችንን ወደ መፈለግ ነው የምንገባው። ኢንትሪ ለመፈለግ በምንገባበት ይሄኛውን ላጥፈው እንዳይጨመላለቅ። ኢንትሪ ለመፈለግ በምንገባበት ጊዜ ምንድን ነው ያደረኩትኝ? ቀጥታ ይሄኛውን ላጥፈውና ይሄኛው የፎር ፌር ቫልዩ ጋፕ ነው፣ ከሱ ይልቅ ይሄኛው ይሻላል። ይሄኛው ዞን ማለት የዴሊ ኢንቨርዥን ፌር ቫልዩ ጋፓችን ነው ማለት ነው። የሄር ታይም ፍሬም ኪ ኤሪያችን ነው። ፕራይስ እንደምታዩት ከፍተኛ የሆነ ድሮፕ ላይ ነው የነበረው፣ ከፍተኛ የሆነ ድሮፕ ላይ ነው የነበረው ማለት ነው። እዚህ ጋር የምታዩትን ይሄኛውን ደግሞ ኢንቨርዥን ጋፕ ሰጥቶናል ማለት ነው። ይሄኛውን ኢንቨርዥን ጋፕ ሲሰጠን ምን አደረገ ፕራይስ? እዚህ ጋር ኤዥያን ሃይ ቴክ አደረገ ማለት ነው። እዚህ ጋር የምትመለከቱት የኤዥያ ሴሽን ነበረ። ትንሽ ወደዚህ አድርጌ ላሳያችሁ። እዚህ ጋር የምታዩትን ኤዥያን ሃይ ቴክ አደረገ። ይሄኛውን ኤዥያን ሃይ ቴክ ካደረገልን በኋላ ፕራይስ ምን አደረገ? መጥቶ እዚህ ጋር የምታዩትን ብሬክ ኦፍ ታቸር ሰጠን ማለት ነው። ሜቢ በደንብ ካልታያችሁ ክሊር እንዲሆንላችሁ እዚህ ጋር የምታዩትን ብሬክ ኦፍ ታቸር ሰጠን ማለት ነው። ይችኛውን ብሬክ ኦፍ ታቸር ሰጠን። ይሄኛውን ብሬክ ኦፍ ታቸር ሲሰጠን ምን ቀጥታ ፌር ቫልዩ ጋፕ እና ብሬከር አላይን የሚያደርግበትን ቦታ መፈለግ ጀመር። እንደምታዩት እዚህ ውስጥ ምናለን? ይችኛዋ ፌር ቫልዩ ጋፕ ኤሪያ አለች። ይችኛዋ ፌር ቫልዩ ጋፕ ኤሪያ፣ ፌር ቫልዩ ጋፕ ኤሪያ ምን ማለት እንደሆነ የማታውቁ ከሆነ በሌላ ቪዲዮ መጣላችኋለሁ። እንዲሁም ደግሞ እዚህ ጋር ምን አለች? ይችኛዋ ብሬከር አለች። ሁለቱ አላይን ባደረገበት ጊዜ የኔ አንደኛው ኢንትሪ ነው፣ ከረንሲዎች ላይ የምጠቀመው አንደኛው ኢንትሪ ነው። ኢንትሪን እዚችኛዋ ብሬከር ላይ ነው ያደረኩት። እዚችኛዋ ብሬከር ላይ አድርጌ ታርጌቴን ቅድም ያሳየኋችሁ እነዚህኞቹ ሊኪዲቲ ኤሪያዎች ድረስ ነበር ያደረኩት ማለት ነው። የመጀመሪያውን ቲፕ ዋኒን እዚህ ጋር ወጣኝ፣ ቲፕ ቱን ደግሞ እዚህ ጋር ወጣኝ ኦልሞስት። ከዛ በኋላ ግን ፕራይስ በደንብ ነው ፌል ያደረገው እንደምታዩት። እኔ እንዲሁም በጣም በጊዜ ነው የወጣሁት። ኦልሞስት ምን ያህል ፒፕስ ሄደ ማለት ነው? ኦልሞስት እኔ እንኳን ስወጣ 60 ፒፕስ አካባቢ ሙቭ አድርጎ ነው የወጣሁት ማለት ነው። ከዛ በኋላ እንደምታዩት ፕራይስ ወደ 100 ፒፕስ አካባቢ ራን አድርጓል ማለት ነው። ይሄኛውን ቲፕ ለመንካት ትንሽ አስጠብቆኛል። ወደ
ወደ 20 ሰዓት አካባቢ ፈሽቷል ማለት ነው። ትንሽ እዚህ ጋር እንዲሁም በገባሁበት ሰዓት አካባቢ ትንሽ ኮንሶሊዴሽን ውስጥ ገብቶ ነበር ይሄኛው ኤሪያ ማለት ነው። ሶ ትንሽ ፔሸንስ ሁኜ በመጠበቄ ፕራይስ ዋጋዬን ሰጥቶኛል ማለት ነው። ሶ ፔሸንስ ትሬዲንግ ላይ ዋና ነገር ነው። ሶ ይሄኛው የመጀመሪያ ቪዲዮአችን ነው። ከዚህ በኋላ በሌሎች ቪዲዮዎች እመጣላችኋለሁ። ሶ እስከዛ ድረስ ይህን ቻናል ሰብስክራይብ ያደርጋችሁ ጠብቁኝ። ይመቻችሁ።